ኤሎሄ ኤሎሄ አይ ዘንድ። ሁለት አይነት አይን እንዳለ መጽሐፍ ቅዱስ ይናገራል፣ የተፈጥሮና የልብ አይን። በዛሬው ትምህርት ስለ ተፈጥሮ አይን የተወሰኑ ነገሮችን ከተመለከትን በኋላ በልብ አይን ላይ በማተኮር ይህን ዘመን ለመሻገር ድልድይ የሚሆነን ቁም ነገር ለመዝገን እንሞክራለን። ምክንያቱም ለአንድ ክርስቲያን የልብ አይኑ ካልበራ የተፈጥሮ አይኑ ብቻው ዋጋ ላይኖረው ይችላል። ለማስረጃነት አጋር መመልከት እንችላለን። የተፈጥሮ አይን ነበራት፣ የልብ አይኗ ስላልተከፈተ ልጇ በውሃ ጥም ሊሞትባት ነበር። ይህም በኦሪት ዘፍጥረት ምዕራፍ 21 ከቁጥር 15 እስከ 19 ላይ እንደዚህ ተጽፏል። ውሃውም ከአቁማዳው አለቀ፣ ብላቴናውም ከአንድ ቁጥቋጦ በታች ጣለችው፣ እርሷም ሄደች። ብላቴናውም ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምጽ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ ላይ አጽኚ፣ ትልቅ ሕዝብ አድርገዋለሁና። እግዚአብሔርም አይኗን ከፈተላት፣ የውሃ ጉድጓድንም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውም አጠጣች ይላል። አጋር አይነ ስውር እንዳልነበረች ግልጽ ነው። አይነ ስውርማ ሆና ቢሆን ኖሮ ሳራም ባሪያ ባላደረገቻት ነበር። እግዚአብሔር የከፈተላት የልብ አይኗን እንጂ የተፈጥሮ አይኗን አልነበረም። የተፈጥሮ አይን የብርሃንን መኖር የሚያሳውቅ የስሜት ሕዋስ ከመሆኑ ባሻገር የሰውነት መብራት ነው። ይህም በሉቃስ ወንጌል ምዕራፍ 11 ከቁጥር 34 ላይ ተጽፎ እናገኛለን። የሰውነትህ መብራት አይንህ ናት። አይንህ ጤናማ በሆነች ጊዜ ሰውነትህ ሁሉ ደግሞ ብሩህ ይሆናል። አይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል ይላል። ስለዚህ ሰውነት ብርሃን የሚያገኘው ብሩህም የሚሆነው አይን ሲኖር ነው። የተፈጥሮ አይን አንድ ጨለማ ክፍል በአንዲት ሻማ ብቻ ሊበራ እንደሚችል ሁሉ ሰውነታችን እንዲሁ በአይናችን ጤናማ መሆን ብሩህ ይሆናል። የተፈጥሮ አይን ሰውን ያከብራል፣ እንዲሁም ይንቃል። የሰውን የውስጥ ስሜት የመግለጽ ኃይል አለው። የውስጥ ሐዘንን እና ደስታን በደንብ ይናገራል። አይን ምንም እንኳን ምላስና ድምጽ ባይኖረውም ከቃል ያልተናነሰ የልብን ወይም የውስጥን ስሜት የመግለጽ ችሎታ ወይም ኃይል አለው። የተፈጥሮ አይን አይቶ ልብ ደግሞ ተመኝቶ የተከሰቱ አበይት አሉታዊ ወይም ኃጢአታዊ ክስተቶች በመጽሐፍ ቅዱስ ውስጥ ተጽፎ እናገኛለን። ከነዚህ መካከል የመጀመሪያው ነው በኦሪት ዘፍጥረት ምዕራፍ 3 ከቁጥር 6 ላይ እንደዚህ እናያለን። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለአይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ይህች ሴት ሔዋን ናት። ሴቲቱ ዛፉን ለመብላት የጎመጀችው ለጥበብ መልካም እንደሆነ ያወቀችው ከተመለከተች በኋላ ወይም ካየች በኋላ ነበር። እንደዚህ በሌላ ስፍራ ደግሞ በመጽሐፈ ሳሙኤል ካልዕ ምዕራፍ 11 ከቁጥር 2 እስከ 5 ላይ ሌላ በአይን አምሮት የተፈጠረ ክስተት እናገኛለን። እንደዚህ ይላል። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ ልጅ ኬጢያዊው የኦርዮ ሚስት ቤርሳቤ አይደለችምን አለው። ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርን። ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች። ሴቲቱም አረገዘች፣ ወደ ዳዊትም አርግዣለሁ ብላ ላከች። በአጭሩ ምኞት የሚጸነሰው በማየት ወይም በመመልከት ይሆንና ልብ ሲፈቅድ ይወለዳል ወይም ይተገበራል። መጽሐፍ ቅዱስ ውስጥ የተጠቀሱ አብዛኞቹ ኃጢአቶች የተሰሩት አይን ካየ በኋላ ልብ ደግሞ ለማድረግ ሲፈቅድ ነው። እንዲህ ማለት ግን የተፈጥሮ አይን የሌለው ሰው ስለማያይ ኃጢአት አይሰራም ወይም ደግሞ አይመኝም ማለት አይቻልም። በመጽሐፍ ቅዱስ ውስጥ የተጠቀሱ በአይን ሰበብ የተሰሩ ኃጢአቶች አይናቸው ማየት በሚችል ሰዎች እንጂ በአይነ ስውራን ስላልተሰሩ ነው። ስለዚህ አይነ ስውራንም እንደ አይናማዎች አይን እንዳላቸው ሰዎች ይመኛሉ። የተፈጥሮ አይናቸው ባይበራምና ባይመለከቱም ነገር ግን በልባቸው ሌሎች በምኞት የሚሰሯቸው ኃጢአቶች ሊኖሩ ይችላሉ። በጥቅሉ ግን አብዛኞቹ ኃጢአቶች የሚተገበሩት ወይም የሚሰሩት አይን ካየ በኋላ ልብ በመመኘት ለማድረግ ሲፈቅድ ነው። መልካም ከሆነ መልካምን ያደርጋል፣ ኃጢአትም ከሆነ ኃጢአትን ያደርጋል። ምኞት ፍላጎትን ያመጣል፣ ፍላጎት ደግሞ ድርጊትን ያመጣል ማለት ነው። ከተደረገ ደግሞ አንድ ነገር ወይ ኃጢአት ነው ወይም ደግሞ ኃጢአት
አይደለም። ስለዚህ ልባችን አይናችንን እንዳይከተል ወይም ደግሞ አይን አይቶ ለልብ የሚናገረው ነገር እኛን በኃጢአት ውስጥ የሚጥለን እንዳይሆን በልባችን ነገሮችን በማስተዋልና በማመዛዘን መመልከት ይኖርብናል። በኦሪት ዘኍልቍ ምዕራፍ 15 በቁጥር 39 የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷን በመከተል ያመነዘራችሁባትን የልባችሁንና የአይኖቻችሁን ፈቃድ እንዳትከተሉ የሚለው ለዚህ ነው። ስለዚህ የልባችንንና የአይናችንን ፈቃድ በመከተል እንዳናመነዝር ወይም ኃጢአትን እንዳንሰራ በማስተዋል በመጠንቀቅ በመመዛዘን ነገሮችን ልንጓዝ ይገባል። እነዚህ የተፈጥሮ አይን ካየ በኋላ ልብ እንዲመኝ በማድረግ የተከሰቱ አበይት ሁለት ታላላቅ ኃጢአቶች ናቸው። ነገር ግን ሌሎች የሉም ማለት አይደለም። ሌሎችም በርካታና ብዙዎች አሉ። እነሱን እንድታነቡ አበረታታችኋለሁ። አሁን የልብን አይን እንመለከታለን። የልብ አይን ማለት ምን ማለት ነው? የልብ አይን ማለት ምን ማለት ነው? የልብ አይን የማይታይ የማይጨበጥ ብሎም የማይዳሰስ መንፈሳዊ አይን ነው። የተፈጥሮ አይን እይታ ርቀቱ እና ስፋቱ የተገደበ ሲሆን የልብ አይን ግን በርቀት ወይም ደግሞ በስፋት በጊዜ ወይም ደግሞ በቦታ የማይገደብ ገደብ እና ወሰን የሌለው አይን ነው። የልብ አይን ሆኖ ያለፈውን እየሆነ ያለውን እና ገና የሚሆነውን ነገር የማየት ብቃት አለው። የልብ አይን የማይታየውን ነገር ማየት ይችላል። ለምሳሌ በመጽሐፈ ነገሥት ካልዕ ምዕራፍ 6 ከቁጥር 15 እስከ 17 ላይ እንደዚህ ይላል። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ ከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ኤልሳዕ የልብ አይኑ የበራለት ሰው ነው። እሱ በሌለበት የተመከረን ነገር ማየት የሚችል የበራ የልብ አይን ነበረው። ኤልሳዕ ከኤልያስ በኋላ የነበረ ትልቅ የእግዚአብሔር ነቢይ ነበር። በዚሁ መጽሐፍ በመጽሐፈ ነገሥት ካልዕ 6 ከቁጥር 8 እስከ 14 ላይ እንደዚህ ይላል። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። ኤልሳዕ ኤልያስ ከተነጠቀ በኋላ በእስራኤል ላይ እግዚአብሔር ያስነሳው ነቢይ ነበረ። ይህ ነቢይ ውስጡ ወይም የልብ አይኑ የበራለት ነቢይ ነው። በሩቅ ያለው መመልከት የሚችል የማይታየው ማየት የሚችል በስውር ወይም በድብቅ የተመከረን ነገር የሚችል አይን ነበረው። የሶርያ ንጉሥ የእስራኤልን ንጉሥ ለመግደል በፈለገ ጊዜ በእልፍኝ ውስጥ ሆኖ የመከረውን ነገር ኤልሳዕ ደግሞ በሰማሪያ ተቀምጦ ያይ ነበር። ምክንያቱም የልብ አይኑ እይታው አይገደብም፣ ገደብ የለውም፣ ወሰንም የለውም። በየትኛውም አቅጣጫ ያያል። ከማንም በላይ በየትኛውም ቦታ ላይ የሚመከረውን ነገር የማየት ኃይል አለው። ምክንያቱም የልብ አይን መንፈሳዊ አይን ስለሆነ አንድ ሰው የልብ አይኑ በራለት ማለት በዓለም ዙሪያ ሁሉ ያለውን ነገር ማየት ይችላል ማለት ነው። ስለዚህ ኤልሳዕን አይናቸው ከበራላቸው የልብ አይናቸው ከበራላቸው ሰዎች ወይም ነቢያት መካከል እንደ አንዱ አድርገን ካየን፣ እንዲሁ ደግሞ እስቲ ሌላ ደግሞ አንዲት ሴት ሚስቱን ከሴቶች ጋር ከነበረችበት አስጠራት፣ እርሷ ግን አሻፈረኝ አለች። በዚህም ጊዜ ንጉሥ ተቆጣ፣ አዘነ። ለንጉሥ ሚስት ትሆነው ዘንድ ሌላ ሚስት እንድትፈለግ አዘዘ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ካሉ 120 ሀገራት መልከ መልካም ደናግል ሴቶች መካከል ቆንጆ ትመረጥልኝ አለ፣ ልዕልት ትመረጥልኝ አለ።
የቁንጅና መደምደሚያ አክሊል የደፋች ሁሉም ነገሯ የሚለካ አይኗ የሚለካ አንገቷ የሚለካ ደረቷ የሚለካ የሆነች ወገቧ የሚለካ ሴት ከንጉሱ ቀጥሎ በስልጣን እርከን ሁለተኛ የሆነ ሃማ የሚባል ሰው ነበር። ሰዎች ሲወጣና ሲገባ ይሰግዱለት ነበር። አንድ አይሁዳዊ ግን ይህ ሰው ሲወጣና ሲገባ አይሰግድለትም ነበር። በዚህም የተነሳ ሃማ እጅግ ተቆጣ፣ ተናደደ፣ ተበሳጨ። ቁጣው በዚህ ብቻ አላባራም። መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱ መካከል ወጣ። ታላቅም የመረረ ጩኸት ጮኸ። ማቅም ለብሶ በንጉስ በር መግባት አይገባም ነበርና እስከ ንጉስ በር አቅራቢያ መጣ። የንጉሱም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ለቅሶና ዋይታም ሆነ። ብዙዎችም ማቅና አመድ አነጠፉ። መርዶክዮስ የአርጤክስስ ሚስት የነበረችው አስቴር አይሁዳዊ ስለነበረች ይህን ሕዝብ ትታደግ ዘንድ መዳን ታመጣ ዘንድ ነገራት። እርሷም ይህን በሰማች ጊዜ ኖ አለች፣ እምቢ አይሆንም አለች። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶቼን ጥፋት አይ ዘንድ እንዴት እችላለሁ? አለች። ምንም እንኳን በቀድሞዋ የንጉስ ሚስት አስጤን ምትክ ንጉስን ደስ ታሰኘው ዘንድ ከህንድ ጀምሮ እስከ ኢትዮጵያ ድረስ ካሉ 120 ሀገራት መልከ መልካም ደናግል ሴቶች መካከል የተመረጠች የቁንጅና መደምደሚያ ልዕልት ብትሆንም ስለ ሕዝቤ ግን እምቢ አይሆንም አለች። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶቼን ጥፋት አይ ዘንድ እንዴት እችላለሁ? አለች። ይህም በመጽሐፈ አስቴር ምዕራፍ 8 ከቁጥር 6 ላይ ተጽፏል። ምንም እንኳን እኔም ወደ ንጉሱ ለመግባት ይህን 30ውን ቀን ባልጠራም የመጣው ይምጣ፣ ሕዝቤ ሲጨፈጨፍ ደሙ እንደ ጎርፍ ሲፈስ ከማየት ብሎም በጆሮ ከመስማት የከፋ ሌላ ምን ነገር አለ? ይህን ሁሉ በሕይወት ሳለሁ ሲሆን ከማይ እኔም ከእነርሱ እንደ አንዱ ልሁን ብላ ጨከነች። እንደዚህ አዘዘችው፣ ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊቱንና ቀኑንም አትብሉ አትጠጡም። እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆንም ወደ ንጉሱ እገባለሁ፣ እጠፋም እጠፋለሁ አለች። አስቴር ከ120 አገራት ሴቶች ይልቅ የተመረጠች የቆንጆዎች አውራ መሆኗ ብቻ ሳይሆን የሚገርመው የሩቁን የሚያዩ የበሩ የልብ አይኖች ያሏትም ሴት ናት። እርግጥ ነው የውጭው አይኗ ውብ ነው፣ ከሌሎች ሴቶች ይልቅ ያማረ ስለሆነ ሞገስ አግኝታበታለች። አሁን ግን ለዚህኛው አይኗ ግድ የለኝም አለች። የውስጥ አይኔ ሕዝብ ሲያልቅ አይቷል። ይህ ሕዝብ ይትረፍ እንጂ ይህ በሰው ሁሉ አይን ፊት ሞገስ ያገኘውበት አይኔ ቢጠፋ እንኳን አሁን ግድ የለኝም። በቃ ጨከነች፣ ደግሞም ወሰነች። በዚህ ብቻ አላበቃችም፣ አደረገችው። እግዚአብሔርን በንጉሱ ፊት ሞገስ ሰጣት። የወገኖቿን ሕይወት ታደገች። አዋጅን በአዋጅ አሻረች። ነገሩ እንዲገለበጥ አደረገች። ዛሬ ኤልዛቤልን የሚተባበሯት ሳይሆን የሚፈጠፍጧት፣ በዓለም ብልጭልጭ የሚወሰዱ ሳይሆን በዓለም ባለው ብልጭልጭ ላይ በበቀል ጽናት ተጫምተው የሚቆሙ ብዙ አስቴሮችና ኤልሳዎች ያስፈልጉናል። ብዙ ጀግኖች በእነሱ ምክንያት እንደወደቁ እንደ ሳቱ አውቀው ይህን ምርኮ ለማስመለስ የእግዚአብሔርን ዕቃ ጦር የሚያነሱ፣ ወገባቸውን በእውነት የታጠቁ፣ የጽድቅንም ጥሩር የለበሱ፣ የሰላምን ወንጌል በእግሮቻቸው የተጫሙ ብዙ ኤልሳዕና አስቴሮች ያስፈልጉናል። ብዙ ጀግኖችን የሚያነካክሱ ሳይሆን ለብዙዎች መሰናከል ምክንያት የሆኑ ማነቆችን ከትውልዱ በእምነት አርበኝነትና ቆራጥነት በቅድስና በታወቀ ሕይወትና ኑሮ የሚያስወግዱ የበራ አይን ያላቸው ብዙ ኤልሳዕና አስቴሮች ያስፈልጉናል። ውበታቸውን ማሰናከያ፣ ምላሳቸውን እንደ ደሊላ ለመደለያ እና እንደ እፉኝት መርዝ ለመርጨት የሚጠቀሙ ሳይሆን የዘላለም ሕይወት የሚገኙበትን የማይሰለች ማር የሚያንጠባጥቡና ሰውነታቸውን ሕያውና የተቀደሰ መስዋዕት በማድረግ ለልዑል እግዚአብሔር በማቅረብ በመልካም የተመሰከረ ሕይወት በመኖር አርአያ የሚሆኑ ኤልሳዕና አስቴሮች በነፍስ ወከፍ ያስፈልጉናል። እግዚአብሔር በሚሰራበት ቀን ማንን ልላክ ማንስ ይሄድልኛል ባለ ጊዜ እኔን ላከኝ እኔ እሄድልሃለሁ የሚሉ እጅግ ብዙ ያስፈልጉናል። መጽሐፍ ቅዱስ ሲናገር መከሩስ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው ይላል። ይህን የሰራተኛ ክፍተት አይናቸው በርቶ አይተው በመሙላት ብዙ ምርኮ የሚሰበስቡ ለመከሩ ጌታ ታማኝ ሰራተኞች በመሆን በጊዜው ወይም ደግሞ አለጊዜው በጽናትና በጥንካሬ የሚቆሙ የቁርጥ ቀን ልጆች ያስፈልጉናል። ታዲያ የዘመኑ ኤልሳዕ ነኝ ብሎ የሚነሳ ፈርቀዳጅ ማን ይሆን?
ታዲያ የዘመኑ አስቴር ነኝ ብላ የምትነሳ ፈርቀዳጅ ማን ትሆን? እኔ ነኝ የሚል የመከሩ ጌታ አይኑን እንዲከፍትለት ኃይል ጽናትና ጸጋ እንዲሰጠው ጠይቆ የጭንቀት ቀን ሳይመጣ ደስ አሰኙ የምንላቸው ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ ደመናት ከዝናብ በኋላ ሳይመለሱ ቀን ሳለ ላገኘ ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች የሚል አሁኑኑ ይነሳ። ለእግዚአብሔር ክብር የቀና ትውልድ ስጠፋ አይቶ ዝም የማይል ማንም አዚም ያላደረገበት ክርስቶስ እንደተሰቀለ ሆኖ ዘወትር በፊቱ ተስሎ የሚያይ ለደሙ ክብር የሚወግን አባ አባት እያለ ለሕዝብ የሚማልድ አሁን ይነሳ። ኤልሳ ማን ነው? አስቴርስ? ኤልሳ ነኝ የሚል ማን ነው? አስቴር ነኝ የምትልስ ማን ናት? በወንጌል ሰበብ ለመክበር የማይሯሯጥ መማለጃና እጅ መንሻን የማይቀበል እውነተኛ ትሁትና ታማኝ ባሪያ ያስፈልገናል። ይህ ሰው ማን ይሆን? ይህች ሴትስ ማን ትሆን? እኔ ነኝ የሚል ጨርቄን ማቄን ሳይል እጀ ጠባቡንም ሳይዝ አሁኑኑ ይነሳ፣ አሁኑኑ ትነሳ። ኤሎሄ ኤሎሄ አይ ዘንድ ክብር ለዘላለም ለቅዱስ እግዚአብሔር ይሆን። ሻሎም